ስርዓት አልባ ሩካቤ የሚባሉ 7 በሩካቤ ወቅት የማይፈጸሙ አስነዋሪ ድርጊቶች። ሸር በማድረግ ትውልድን ይታደጉ። አንደኛ፣ በኋላ የሚፈጸሙ ሩካቤ። ሩካቤን በኋላ በኩል መፈጸም እንስሳትን ከመሆን ባሻገር ለተጣማሪ ክብር ሳይሆን ውርደትና ንቀትን የምንገልጽበት ነው። ሰው እንደ እንስሳ አድርጎ ሩካቤ መፈጸም መንፈሳዊ ስርዓት አልበኝነት ከመሆኑ ባሻገር ከእግዚአብሔር ዘንድ ቁጣን ያመጣን፣ ያልተባረከ ትውልድ ይፈጥራል። ሁለተኛ፣ በቁም የሚፈጸም ሩካቤ። እንስሳት ሩካቤ በቁም የሚፈጽሙበት ተፈጥሯቸው ተኝቶ መፈጸም ስለማያስችላቸው ነው። በመጽሐፍ ቅዱስ ሩካቤ በቁም ስለመፈጸም የተጻፈ ቦታ የለም። ይህ ስርዓት አልባ ወረርሽኝ ምዕራባውያን እንደ ሸቀጥ በየፊልሙና በማህበራዊ ድረገጽ እያስተማሩት ከተፈጥሮ እንድናፈነግጥ ያደረጉት ነው። የሰውና የእንስሳት ሩካቤ ስርዓት በውልደታችን ብናይ መልካም ነው። ሰው እንደተወለደ መቆም አይችልም። እንስሳት እንደተወለዱ መተኛት ሳይሆን ከደቂቃዎች በኋላ መቆም ይጀምራሉ። ይህ ተፈጥሯቸው ሩካቤያቸውን ያሳየናል። እንስሳት ሩካቤያቸውን በቁም ስለሆነ ሲወለዱ መቆም ይጀምራሉ። ሰዎች ሩካቤያቸው ተኝተው ስለሆነ ሲወለዱም ወዲያውኑ መቆም ሳይሆን ለወራት ይተኛሉ። ይህም ተፈጥሯዊ ስርዓታቸው ሩካቤያቸውን ያሳየናል ማለት ነው። ስለዚህ ተፈጥሯችን ባልሆነ መንገድ ሩካቤ መፈጸም ትርፉ እርግማንና የራስ ለማድረግ ማሳደድና የእርግማንን ትውልድ መውደር ነው። ስለዚህ ይህን ከማድረግ እንጠንቀቅ። ሶስተኛ፣ በአፍ የሚፈጸም ሩካቤ። ይህ መንፈሳዊ ሰው ብቻ ሳይሆን ሰው ለተባለ በሙሉ ጸያፍ ተግባር ነው። በጌታችን በኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙን የከበረ አፍ ጸያፍ ተግባር መፈጸሚያ መሆን የለበትም። ይህ ጸያፍ ተግባር ከሃይማኖት ብቻ ሳይሆን ከባህልና ከትውፊት አንጻር አስነዋሪ ተግባር ነው። በተለይ የሴትን ልጅ ክብር የሚያጎድፍ ነው። ይህንም ከማድረግ እንጠንቀቅ። አራተኛ፣ በእጅ የሚፈጸም ሩካቤ። ይህ ግለ ወሲብ ከልጅነት እስከ ወጣትነት ባለ ዕድሜ ውስጥ የሚጠናወት አስከፊ ተግባር ነው። ልዩ ልክፍትም ነው። ምክንያቱም ግለ ወሲብ ወንዶችም ሴቶችም ከለመዱት በቀላሉ ለመላቀቅ ይቸገራሉ። መንፈሳዊንን የሚሉትም በዚህ ችግር ክፉኛ ይጠቃሉ። ይህ ድርጊት እግዚአብሔርን በኪነ ጥበቡ ካላስተወን በስተቀር ለመተው አስቸጋሪ ነው። አንዳንዱማ በምክር በንስሐ በጸበል መተው ይቸገራል። ድርጊቱም እንደ ኮሶ ሲጠባ ግራ የሚያጋባ ሕይወት ውስጥ ይከተና። ሌላው ችግር ግን ለወሲብ በእጅ መፈጸሙ የጀመረ ሰው ምናልባት ትቶ ወደ ትዳር ዓለም ውስጥ ሲገባ ትልቅ ችግር ይገጥመዋል። ይህ ሩካቤ ለምዶ ተፈጥሯዊ በሆነ ሕጋዊ ሩካቤ እምብዛም ላያስደስተውም ይችላል። የግለ ወሲብ አንዱ ችግር ዘር ያላግባቡ ያለቦታው በማፍሰስ በኃጢአት ላይ ኃጢአት መጨመር ነው። ወዳጄ፣ ስንት ለሀገርና ለወገን ለቤተ ክርስቲያን የሚጠቅሙ ዘሮች ያለ ቦታቸው ወድቀው አንተ ያለ ቦታው የምታፈሰው ዘር ምናልባት መካን ባለትዳሮች ልጆቻቸው እንዲሆኑ የሚመኙት ነው። ስለዚህ ይህን ከማድረግ በምንችለው አቅም እንጠንቀቅ። አምስተኛ፣ ልቀ ወሲብ። በየትኛው መንገድ ሩካቤያችን መንፈሳዊ ጨዋነት የተላበሰ የተፈጥሯዊ ስርዓታችን ያልጣሰ መሆን አለበት። ልቀ ወሲብ በትዳር ህይወት ለመፈጸም መሞከር የከበረውን የተቀደሰውን ሩካቤ ስጋ መናቅና ማቃለል ነው። ስለዚህ በትዳራችን ልቀ ወሲብ መፈጸም እግዚአብሔርን ብናስቆጣው እግዚአብሔር በቀጥታ ባይቀጣንም በልጅ ሊቀጣን ይችላል። ይህም የልቀ ወሲብ ተግባራችን ውጤታችን የሆኑ ልቅና ልብ አውልቅ እንዲሁም ጤናቸው የተፈጥሯቸው የተዛባ ልጆች ሊሰጠን ይችላል። እርግማን በሚያመጣ ልቀ ወሲብ ተጸንሰው የሚወለዱ ልጆች ደዌ ያዛቸው፣ በሽታ የተጫናቸውና አጋንንት የተጣበባቸው ልጆች ሊሆኑ ይችላሉ። ለራሳችንና ለሚወለዱት ልጆች ስንል ሩካቤ ስጋችን ስርዓት ሊኖረው ይገባል። በቄስ መምህር ሄኖክ ወልደ ማርያም መጽሐፍ ላይ የተገኘ ተጨማሪ መረጃ ከፈለጋችሁ መጽሐፉን ገዝታችሁ በማንበብ ከዚህ በላይ መማር ትችላላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።